ሰላም ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ይሄው በሁለተኛ ብሎጌ መጥቼላችኋለሁ። ዛሬ ብሎጌ ደግሞ የኢትዮጵያን ቡና እንዴት እናፈላለን የሚለው ነው። አብዛኞቻችን ኢትዮጵያውያን እናውቀዋለን፣ ግን በመሃል ላይ የኢትዮጵያን ባህል ለማያውቁ እና የኢትዮጵያን ባህል ለናፈቃቸው እንዲያዩት ብዬ ነው ይሄንን ብሎግ የሰራሁት። እኔ የኢትዮጵያን ቡና በጣም ነው የምወደው። እዚህ ጋር አነባበሩ ጋግሬያለሁ። ፋንዲሻም ሻማም አለኝ እና እንደዚህ ባህሉን በጠበቀ መልኩ ነው ሁሌም የምጠጣው ቡና። ያው ጤና አዳሙም ሳሩም ሁሉም ነገር ተደርጎ ነው የምንጠጣው። እና እንዴት ናችሁ? በጣም ናፍቃችሁኛል። ላይቭ ገብቼ አብሬያችሁ እስከማወራ በጣም ቸኩያለሁ። ያው እዚህ ጋር ሰላም እያልኳችሁ ነው። ይቅርታ ዛሬ ባህላዊ ልብስ ባለመልበሴ በጣም ይቅርታ። በሚቀጥለው ፏ ብዬ ጠብቃችኋለሁ። እዚህ ጋር ይሄው እንግዲህ ቡናችንን እንቆላ ነው። ቡና መጠጣው ብዙውን ጊዜ ከእናቴ ጋር ነው። እዚህ ጋር ምንድነው በደንብ አድርገሽ ቁይ እያለችኝ ነው። ኦኬ ጋይስ እና እንዴት ናችሁ? በባለፈው ትላንትና ባረኩት ቪዲዮ ላይ ብዙ ኮመንት እየሰጣችሁ አይደለም። ቪዲዮዬ የመጀመሪያ ስለሆነ ትንሽ ጥራት ሊጎለው ይችላል። አንዳንድ ነገሮች ያላሟላ ሊሆን ይችላል፣ ግን እኔ የምጠይቃችሁ ሁሌም እንድታበረታቱኝ ነው። በየቀኑ የተሻለ እየሰራው ስለምሄድ እና እንዴት ናችሁ? ከትላንትናው ዛሬ የተሻለ ይመስለኛል ቪዲዮዬና ጥሩ ነው። ዩቲዩብ ለመቀላቀል የምትፈልጉ ሰዎች ጀምሩ፣ ባላችሁ ነገር ጀምሩ። ግዴታ የተለየ ነገር መስራት የለባችሁም። ማለት የተለየ አክሰሰሪ ሊኖራችሁ አይገባም። ባላችሁ ትንሽዬ ስልክም ብትሆን ምንም ጀምሩና መንገዱ ወዴት እንደሚወስዳችሁ ስለማይታወቅ ባላችሁ ነገር ጀምሩ። ሁሌም ህይወታችን ያው ድራማ አይደለ? ያለን ነገር ላይ አተኩረን መስራት እንችላለን። እዚህ ጋር እኔ ብዙ ጊዜ ቀድሜ ነው የምመጥነው ቡና እና እየመጠንኩ ነበረ። ያው ብዙ ሰው ስለሌለ ለሁለታችን ብቻ ነው እየመጠንኩ ያለሁት። ቡና ከመጠጣቱ የበለጠ ማሽተቱ በጣም ደስ ይለኛል እና እዚህ ጋር ትኩረት እያደረኩ ነው እያንዳንዱ እንትን ላይ ጥራጥሬ ላይ። ኮመንት ብትሰጡኝ፣ አስተያየት ብትሰጡኝ እና ባለሙያዎችም ካላችሁ እዚህ ውስጥ የምታዩኝ ምን እንዳስተካክል ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉ ባላቅም በእናንተ ሀሳብ ይመቸኛል እና እንደዚህ ስሪልኝ በሉኝ፣ እኔም እሰራለሁ። ታዛዥ ነኝ እና ቡናው አልሸተታችሁም? እንዴት ነው? ይሄ ቪዲዮ ሲቀረጽ የሚካኤል ቀን ነበርና ቤተክርስቲያን ደርሰን ስንመለስ ነበር ቡና ያፈላ ነው። እና ደስ ብሎኛል። አዲስ ይኸው ሸተታችሁ እና ደስ ብሎኛል። አዲስ ጅማሬ ነው ለኔ፣ በተለይ ለኔ በጣም አዲስ ጅማሬ ነውና ይሄንን እንትን መጠቀሜ ደስ ብሎኛል። ያው ብዙ ጊዜ ስሙን ሲጠሩት ስለማይወድ ብዬ ነው እና ደስ ብሎኛል ከእናንተ ጋር በመተዋወቄ በመገናኘቴም እና በተቻላችሁ መጠን ሰብስክራይብ እያደረጋችሁ ተመልከቱ። ላይክ ኮሜንትም አድርጉ። የፈለጋችሁትን ኮሜንት ላይ ጻፉ፣ እኔ ተቀባይ ነኝ። እንደዚህ አይነት ቭሎግ ስሪልን፣ እንደዚህ አይነት ነገር ስሪልኝ በሉኝ። እኔ በቻልኩት ለእናንተ ማልሆነው የለውምና በቻልኩት መጠን እሰራለሁ። እናንተም አግዙኝ። ተመልክታችሁ አስተያየት ስጡኝ፣ እኔን ያበረታታኛል። ሁሌም የእናንተ አስተያየት ነው ሁሌም ሊያቆመኝ የሚችለውና እንደዚህ አድርጊ፣ ይሄ ቢሻሻል፣ ይሄ ብላችሁ አስተያየት ስጡኝ እና ደስ ብሎኛል ከእናንተ ጋር እንትን በማለቴ። ያው እዚህ ጋር ቡና እያሸተትኩ ነው እና ጋይስ ሁሌም ነገሮች አንዳንዴ እንዳሰብነው ላይሆን ይችላልና ያለን ነገር አመስግነን ባለን ነው መንቀሳቀስ ያለብን እና አንድ ቀን በሰፊው ደግሞ ስለኔ ያወራላችኋለሁ። ላይቭም ገብቼ እንማማራለን። ቀን ቀጠሮ አስቀምጥላችሁና እዚሁ እንትን ላይ
ገብተን እርስ በርስ እናወራለን። እና ሁሌም ፖዚቲቭ ነው ማሰብ ያለብን ስለ ነገሮችን ስናስብ ሁሌም እንደዚህ እንደ ቡናው ፍንትው ብሎ ሊታየን ይገባል። እግዚአብሔርን አመስግነን ወደፊት ነው መራመድ ያለብንና እርስ በርስ ደግሞ ከተደጋገፍን ሁሌም እዚህ ምድር ላይ የማይቻል ነገር የለም። ስለዚህ እናንተ እኔ ባለኝ ነገር እየሞከርኩ እየጣርኩ ነው፣ እናንተም እንድታበረታቱኝ እጠይቃችኋለሁ። በጣም ወዳችኋለሁ። አሁን እዚህ ጋር ቡናዬን እየጠጣሁ ነው። በጣም ቆንጆ ቡና ነበረ። ወዳችኋለሁ። ባይ